ሰላም አገልጋይ አቤል ነጋ ነኝ። ዛሬ እስቲ በተሳካላቸውና ባልተሳካላቸው ሰዎች መካከል ያለውን ልዩነት እንድናይ እፈልጋለሁ። ራሳችንም የጀመርነው ነገር ለምን እንዳልተሳካልን ሜቢ ራሳችን የምናይበት ነገር ይሆናል ብዬ አስባለሁ። በተሳካላቸውና ባልተሳካላቸው ሰዎች መካከል ያለው ልዩነት ፔን ኦፍ ዲሲፕሊን እና ፔን ኦፍ ሪግሬት የሚባል ነገር አለ። የተሳካላቸው ሰዎች ፔን ኦፍ ዲሲፕሊን ወይንም ለአንድ ላሰቡበት ስኬት ለመድረስ ላሰቡበት ነገር የሚከፍሉት ዋጋ ያ ምንድነው? ፔን ኦፍ ዲሲፕሊን ይባላል። ያልተሳካላቸው ሰዎች ደግሞ ፔን ኦፍ ሪግሬት ያጠቃቸዋል። ያ ማለት የጸጸት ህመም ወይም መከራ ነው። በተሳካላቸውና ባልተሳካላቸው ሰዎች መካከል ያለው ትልቁ ልዩነት ተግባር ነው። ብዙ ሰው አንድ ሰው የሆነውን መሆን ይፈልጋል፣ የሆነ ሰው የሆነውን ነገር መሆን ይፈልጋል፣ ውጤቱን እንጂ ፕሮሰሱን አይፈልግም። ብዙዎቻችን የሆነ ቦታ መድረስ እንፈልጋለን፣ ሰዎችን እናያለን፣ ሰዎች ያላቸው ነገር እንዲኖር እንፈልጋለን። መካከል ያለውን ፕሮሰስ ግን አንፈልግም። የስኬት ዋናው ቁልፍ ያለው ግን ፔን ኦፍ ዲሲፕሊን ላይ ነው። በህይወት ስኬታማ የሆኑ ሰዎች ነገሩን በየቀኑ ከሰዎች ላይ የሚያዩና የሚቀዱ ሰዎች ሳይሆኑ በተግባር የሚኖሩ ሰዎች ናቸው። አንድ ሰው በጣም ጥሩ ተክለ ሰውነት እንዲኖረው ከፈለገ በጣም ጥሩ ተክለ ሰውነት ካላቸው ሰዎች ጋር መዋል ሳይሆን ጂም መዋል ውጤታማ ያደርገዋል። ብዙዎቻችን ጥሩ አቋም፣ ጥሩ ስኬት ካላቸው ጥሩ አስተማሪ፣ ጥሩ አገልጋዮች ጋር እንውላለን። ያ ማለት እኛ ጥሩ አገልጋይ ነን፣ ስኬታማ ነን፣ ጥሩ ሰው ነን ማለት አይደለም። ስለዚህ በተሳካላቸውና ባልተሳካላቸው ሰዎች መካከል ያለው ልዩነት ተግባር ይባላል። ማድረግ ለምትፈልጉት መሆን ለምትፈልጉት ነገር ከማሰብ በላይ ተግባራችሁ ውጤታችሁ ላይ ትልቅ ተጽዕኖ አለው። ተባረኩ። ላካፍላችሁ ልጄ ነው። ኢየሱስ ክርስቶስ ይመጣል። ጌታ ኢየሱስ ይወዳችኋል።